እህታችን ዋንትያ በህይወት ድረሱልኝ እናስገድልሻለን እያሉ እያስፈራሩኝ ነው ትላለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ ቻናሌ ቤተሰቦች በያላችሁበት ያላ ሰላምና ዝነታ ያላችሁ ቪዲዮውን ተወደዳችሁት ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን አይተን እንመለስ። በዳ ነገርኩሽ ሸርሙጣነሽ እሺ አስጠይቁኝ ኑ አስጠይቁኝ። አሁን ሸርሙጣነሽ ስደቡት። አሁን ከዚህ በኋላ ተነስታችሁ ሸርሙጣለች ዲቃላ ወለሽ ዲቃላ የተከናነብሽ ነሽ በ14 አመቱ አለቀ አይደለ? ይሄን አይደል የምትፈልጊው? ለዚህ ነው አይደል ክብር አላችሁ? ክብሩ እሱ እኮ ነው። አንተ ወዘቃ ሱርሷር ማለት ነው። አንተ ይወንዳልጫ አንተ ሰው ሆነ ቢላሂ ሰው ሆነ ተሳደባለክ። ሲጀምር ዋንትያ ማለት ነው ሙታ ታውቃለህ? ሙታ አንተን ትበልጣለች። ሙታ ራሱ ማለት ነው ተመሬት በታች ራሱ ብትሆን አንተን ትበልጣለች። በጣም ጀግና ናት፣ ታታሪ ናት። የሶፊት አትንትናትልም። በራሷ ለፍታ በራሷ ጥራ ራሷን ችላ ልጇን ቅምጥል አድርጋ ማሻአላ ለይሃ እያሳደገች ነው ያለችው ማለት ነው። ግን የኛ ህብረተሰብ ሲባል የሰው ልጅ ግዴታ መለመን አለበት፣ ራሱን መቻል የለበትም። ለምን ያልፍለታል? ሲያልፍለት በቀደማችሁ ነው የሚፈላው አይደለ? አቂያቄር ትፈልጉለታላችሁ ያንን ሰው ለመጣል ማለት ነው። ጠንክሮ ጀግና ሆኖ ሰርቶ ሲለወጥ ያማችኋል፣ አትወዱም። በቃ እናንተን እንዲበልጧችሁ አትወዱም። ለፍቶ ግሮ ደክሞ ያገኘ እንደሆነ በቃ የሆነ ነገር አድርጎ ነው እንትን ያለው አስጠንቁሎ ነው ያመጣው። ወይንም ደግሞ ሌላ ነገር ሌላ ኬዝ ተሰጥቷላችሁ ማለት ነው። ያንን ሰው በርቺ ጠንክሪ ጎበዝ እንደማለት በቃ ማትቆፍሩለት ጉርጓድ አይደለም አንድ ሰው ሲያልፍለት ማለት ነው። እና ምን አደረገቻችሁ ይችልሽ? እዚህ ጋር የሶሻል ሚዲያ ጫና አለ፣ የቤተሰብ ጫና አለ፣ የጎረቤት ጫና አለ። ምን አደረገቻችሁ? ይቻ አንድ ፍሬ ልጅ ማለት ነው የትናንትና ዋልትያ ራሷን ችላ ቁማ ስለሄደች እንደዚህ ደማችሁ ይፈላል። እስከሚቀጥለው ቪዲዮ አይተን እንመለስ። ቤኪ ደግሞ ወንድሜ እኔ ምን አርጌት ነው አብረንም በልተን ጠጥተናል። ከአዲስ አበባ ድረስ ማላቀው ሀገር የሄድኩት ከሱ ጋር ነው። ላይክ እሱ ጋብዞኝ ነው እዛ ሀገር የሄድኩትና ሲቀየርብኝ ሁላ ወደ ሐዋሳ ሲሄድ አንፎሎ ሁላ አድርጎኝ ነበረ የሚገርማችሁና ከዛ አንፎሎ ሲያደርገኝ እና በዛ ተነበረ ሁላ የሆነ ሳል ላይ ቮይሱ ምንድነው እኔ ባንድ ቃለው ኢትዮጵያ ማንቀጠቅጣት ላይክ እኔ አለው የተባልኩ ሰው ነኝ ላይክ ይያለኝ ነበር። እኔ ሲያስፈራራኝ ነበርና እኔ ደግሞ ዝም ነው ምለው ሁሉንም ነገር ላይክ እሺ በቃ ብዬ አንፎሎ ሲያደርገኝ እሺ ብዬ እኔም አንፎሎ አደረኩት። ዝም አልኩኝ ማለት ነው። ምን አድርጌት ነው እኔ ወንድሜ ያሰደብከኝ? ደግሞ እርግጠኛ ነበርኩኝ ይሄን ቪዲዮ ሳይ እኔ ከሱ ጋር ጌም ገብቼ ሁላስ እንቀላለድ ስንጫወት ነበርና ያኔ እንደዛ አብረን ተቀላልደን ተጫውተን አሁን ላይ እንደዚህ ላይ ወጥተው እየሰደቡኝ ምን አርጋቸው ነው? ቤኪ ነው ይሄንን ነገር ያደረገው እንደማረገውም አቃለው ምናምን እያለ ነበርና እኔ ቤኪ ምን አርጌት ነው እኔ እዛ የሀዲያ ፍቅር ሄዳችሁ ሁላችሁም ብታዩት ምን አይነት ህብረተሰብ እንደሆነ ልነግራችሁ አልችልም። በቃ እንዴት እንደተቀበሉኝ ደስተኛ ነበርኩኝ። በቃ በዙሪያዬ ሁሉም በቃ እናቶችም አባቶችም እህቶችም በቃ በጣም ነው የሚወዱኝ። እኔም በጣም ነው የምወዳቸው። ክብራቸው ሁላ በልቼ ሁላ ጠገብኩና አልመሰላቸውም። እና ያው እዛ ጋር ቤኪ እንደዚህ አይነት ነገር ሲያሳየኝ ነው። ከዛ ደግሞ መልሶ ጥሩ ለመሆን ሲሞክር በጣም የተናበርኩትና ላይክ በቮይስ እዛ እንደውም የሚገርምህ እማላውቀው ሀገር መጥቼ በጥፊ ማለት ነበረ ምናምን እኔ እምቢ ብዬ ሲሄድ ማለት ነው ጭራሽ ሊመታኝ ማለት ነው። እና እኔ እንደዚህ እዛ ሀገር ሄጄ ለአንድ ሰከንድ እንዴት ነው የምቀመጠው? የእሱ ሀገር ነው ገባክ? ለእኔም ህብረተሰብ እኮ ናቸው። ግን በጣም ነው እኔ እንደነሱ አይነት ህብረተሰብ አይቻላቅም። በቃ ሄጄ አይቻለው። በጣም ነው የሚያከብሩት እንግዳ በጣም ነው የሚወደዱ ናቸው። ከእነሱ ጋር ምንም አይነት ችግር የለኝም። ያን ቀንም ሌሊት አላድርም ብዬ ሄድኩት በዚህ ምክንያት ነበር። በቃ ያያችኋት ስነ ስርዓቷ፣ ለሰው ልጅ ያላት ክብር፣ የንግግር ችሎታዋ በጣም የምትገርም ስማርት የሆነች ልጅ ናት። እንደናንተ ዝም ብላ አፏ እንዳመጣላት እንትን ትላለች።
እሷ እንኳን ማለት ነው ማታቀው ህብረተሰብ ጋር ሄዳ ማታቀው ክልል ሄዳ ይችሊ ገና ህፃን ልጅ ናት በነገራችን ላይ ማለት ነው ምንም የሚያየችው ነገር የለም ገና ብዙ ነገር ይጠብቃታል ግን እዛ ሄዳ እንኳን ህብረተሰብ አላስቀየመችም ንግግሯ ስርዓት ያለው ነው ሰውን ስታስረዳ ማለት ነው እና ደግሞ ሌላው ነገር አንተ ማን ስለሆንክ ነው እኔ ኢትዮጵያን አንቀጠቅጣታለሁ እኔ ኢትዮጵያ እንደዛ አደርጋታለሁ ኸይር ማንነክ እሷም ኢትዮጵያዊ ናት አንተም ኢትዮጵያዊ ነክ ማን ስለሆንክ ነው አንተም ታንቀጠቅጠው ነው ይች ልጅ ገና ለገና ህፃን ልጅ ናት ሴት ናት በሴትነቷ ልጠቀምባት ነው ሴት ስለሆነ የተፈራኛለች ላስፈራራትና እንደፈለኩ ያደርጋት እንደዛ ነው አይደል ያንተ አስተሳሰብ እንጂ መቼም ይች ልጅ በድላክ አስቀይማህ አይደለም ማታቀው ሀገር ሄዳ አንተም ብላ ሄዳ እንደገና ዛት ጭራሽ በጥፊ ጭራሽ ልትመታት አንዳንድ ሰው ማለት ነው ምን የሚባል ነገር አለ መሰለክ እኔ አሁን ተወንት እየተረዳሁት ማለት ነው ውሻ ነከሰ ተብሎ አይነከስም የሚባል ነገር አለና አንተ ውሻ ስለሆንክ እሷ ደግሞ ዙራ አንተን አነከሰችም ገባ ንቃ ነው የተወች ማለት ነው እንዳንተ ምላሽ አፏን መክፈት ትችላለች ግን እሷ በስነ ስርዓት እንኳን አይደለም ላንተ ለኛ ራሱ ትምርት እየሆነች ነው ማለት ነው እና ጠንክራ ልጇን ስላሳደገች ራሷን ስለቻለች ተናንተ በልጣ ስለተገኘች በቃ ማትቆፍሩላት ጉርጓድ የለም አይደለ ምን ችግር አለው ይችልሽ ልጇን ወለደቻት እሺ ምን ችግር አለው ተሳሳተች ማይሳሳት ሰው አለ ነው እሷ ብቻ ናት የተሳሳተችው በነገራችን ላይ እዚህ ምድር ላይ ማለት ነው ሁላችን ምን ተሳሳታለን ግን ልዩነቱ ምንድነው አንዳንዴ አላህ የኛን ነውር ይደብቅልናል እንትን ያለው ደግሞ ያወጣበታል ማለት ነውና አንተም ልክ እንደ ንጹህ እንደ ጀግና አጫውተህ ገባ አንተ በስተጀርባው ሲጠና ብዙ ነገር ሊኖር ይችላል ሁላችንም እያንዳንዳችን ኃጢያተኛ ነን ገባ እና ሰውን ለመጮቆን ሰውን በደካማ ጎኑ ገብታችሁ ለመናገር ሰውን ለማስቀየም አትቸኩሉ የሰው ልጅ ወዶ አይደፈርም ወዶም ልጅ አይወልድም ይሁን አንዳንድ የተረገሙ አጋጣሚዎች አሉ ገባችሁ እነዛ አጋጣሚዎችን ደግሞ በቃ እናንተን እድሜ ልካችሁን አንገታችሁን እንድትደፉ ያደርጋችኋል ያለ ጥፋታችሁ ማለት ነውና ልጅቱን ተዋት ትኑርበት ልጇን ታሳድግበት ገና ህፃን ልጅ ናት እንዳውም ጎበዝ ጀግና ነሽ በርቺ ተጎንሽ ነው ያለነው ነው ማለት ያለብን እንጂ እሷን እንደገና ዙረን እሷን መተቸት እሷን ማስቀየም አይደለም ያለብን ማለት ነው ምክንያቱም አንድን ሰው ስንተቸው የባሰ ነው አጥፋ ያልነው ነው የምንሄደው ገባችሁ እንጂ ለሱ ትምርት እየሰጠነው አይደለም የምንሄደው ማለት ነው እና ሁላችሁም ልክ ንጹህ ያጫውታችሁ ጀግና ያጫውታችሁ ሁሉም የራሱ ደካማ ጎን አለው ግን ያ ሰው ደካማ ጎኑ እስከሚታወቅ ድረስ ጀግና ይመስላል ማለት ነው የሰው ጀግና ደግሞ የለውም ለማንኛውም በቀጣይ ቪዲዮ እስከምንገናኝ ማአሰላማ ደህና ሁኑ ቪዲዮውን ላይክ አድርጉት ባይ ባይ